ቀጣይ ወዴት ሄደን እንድናሳያችሁ ትፈልጋላችሁ? ወዴት? መጀመሪያ የኛ ሀሳብ ሀገር ውስጥ ነው ከኢትዮጵያ ሲወጣ ከዛ በኋላ በደንብ እንትን ሲባል አስቀምጥልኝ። እሺ ቲንክ የሐዋሳ የመጨረሻው መግባችን እና መጀመሪያ ሀገር ውስጥ ነው ያሰብነው። ከዛ በኋላ እሺ እንግዲህ አሁን የመጨረሻ የሐዋሳ መግባችን አሳ ጉላሽ ይባላል። በጣም ነው የምወደው ነው የሚገው እና ሐዋሳ ስትመጡ መርሳት ደግሞ የለባችሁ አሳ ጉላሽ መብላታችሁ ነው። መርሳት የለባችሁ። በጣም ነው የሚጣፍጠው እና ጥሬ አሳው ግን ደግሞ ባለፈው እንዳይሽ እዛ ቪዲዮ ላይ እንዴት ነው? በጣም ከባድ ነበር ግን ይለመዳል። የሚለመድ ነው ግን በጣም ከባድ ነው እና ስንት ያወራን ነበር ትራቭል ነው። እሺ እና መጀመሪያ ሀሳባችን ወደ እዚህ ኢትዮጵያ ነው ሀገር ውስጥ ኢትዮጵያ ውስጥ ከዛ ወደ አፍሪካ ከዛ ወደ ዩሮፕ እያለ እንዲቀጥል ነው የምፈልገው እና የእናንተ ሰፖርት ያስፈልገናል አይደል? እና ደግሞ ቀጣይ ደግሞ የት እንድንሄድ እንደምትፈልጉ ደግሞ ኮሜንት ላይ አሳውቁን፣ እንሄዳለን ማለት ነው። ግን ከእንትን ውጭ እሺ እናንተ ወቅቱን እያወቃችሁ ነው። እሺ አሁን ለምሳሌ ጋምቤላ ብትሉኝ እኔ አልሄድም። ያይሽ አዎ ሙቀቱስ? አይ ሙቀት ለዛ ጋምቤላ እና ምንም ማድረግ አይቻልም እኮ በቃ ምን እናድርገው? ሙቀት ነው። በቃ እሺ የምትፈልጉትን ቦታ ቻሌንጅ ማድረግ ትችላላችሁ። ማየት የምትፈልጉትን ቦታ የናፈቃችሁ ውጭ ሀገር ደግሞ ያላችሁ ሰዎች የናፈቃችሁ ሰዎች ማድረግ ትችላላችሁ ያንን ነገር ማለት ነው። በተጨማሪ ደግሞ ደስታ ለጥምቀት እንደቀጥል እሺ አበዞታ እሺ ደስታ ለጥምቀት ፕሮግራም ልዩ ፓኬጅ አለው። የምትወዱትን ሰው ማስደሰት ከፈለጋችሁ በዚህ ቁጥር ወይም በደስታ ፕላትፎርም ላይ ቴክስት ማድረግ ትችላላችሁ ማለት ነው። በባቡር አንሄድም በማለት በምን ጀልባ እንሄዳለን። እንሂዳ በጀልባ ዳክ እንሂዳ በጀልባ ትንሽ ነገር ትንሽ ብቻ ከዚህ እዛ ድረስ በጀልባ እንሄዳለን። ወደ እንግዲህ ሁለተኛው ምግብ መጥቷል። በመርከብ ለመሄድ ሀሳብ ነበረ ግን ብርዱ ከባድ ነው። አሁን ደግሞ ብርዱ ከበደሽ? አሁን ደግሞ ብርዱ ከባድ ነው። በቃ የመጨረሻ እንደዛ ነበር አልኳችሁ። እንዴ ላሳያቸው